ሁለት ነገር ነው የምናገረው። ይሄ ቪዲዮ አታሳልፉ። ስለ ሱሰኛ ምን ታውቃላችሁ? ስለ ሱስ ምን ታውቃላችሁ? የሱስስ ክፋት ምን ያክል? ቀመህ ታውቃለህ? ጠጥተህ ታውቃለህ? አጭሰህ ታውቃለህ? ከተለያዩ ሴቶች ጋር እየተሯሯጥክ ታውቃለህ? ራስን ቅጥል አድርገህ ቱቦ ላይ ወርቀህ ተኝተህ ታውቃለህ? ከዛ በኋላ ራስን ላጥፋ ብለህ አስበህ ታውቃለህ? ካላወቅህ ይህን ቪዲዮ አዳምጥ። ሱሰኛ ማለት አብሶ ቁማርተኛ ወይ ቁማር የቁማር ህይወት ወይ ጫካ ስለሆነ ነው ጮክ ብዬ እየጮኩ መቀረጽ። ቁማር ያበደ ቁርጥ ተሰቅሎ ኪስ ላይ 4000 እና 5000 ብር ይዘ ያልገባ ክሎሪ የሌለው ሽሮ ትበላለህ ቁማር ለመጫወት። ያንን የነበረ ሰው ነው የሚያውቀው። ሙልቅ ቀርጎ ከበሉ በኋላ ብብትን እግርን ሁሉም ነገርን ያልባል። ቆንጆ እንቅልፍ ይወስዳል። ለምን? ገንዘቡ መንፈስ ነው እጅ ላይ ባለ ሰዓት። መንፈስ ታውቃለህ? የሰይጣን መንፈስ። ብሩን ይዘ አንድ ሲኒ ቡና ይዘ ከሰው ጋር ማውራት አትችልም። ጫት 300 ግራም ገዝተ መቃም ስጀምርና ለስላሳውን ሁለቴ ፉት ብለ ሁለቴ ለውዝ ጣል አርገ አንድ ኒያላ ስትለኩስ ነው ፏ ያለ ጫውታ የሚጀምረው። እስከዛ ድረስ የምታገኘው ሰው ጠላት ነው። ዛሬ 1 አመቴ ነው ሱስ ካቆምኩት። ለማውራት ያበቃኝ ፈጣሪ ክብር ምስጋና ይግባው። ለወጣቶች ሁላችሁም ከወጣችሁበት መንገድ ትንሽ አስተምሩ እና አሁን ወደ ጫት፣ አሁን ወደ ስጋራ፣ አሁን ወደ ሴት፣ አሁን ወደ ጫት የምትገባ ሃይማኖት ምንም ይቅርብ። በፈጣሪ አምላክ ስም ለምን ይቅርብ። ማግቢያው ሰፊ ነው፣ ማውጫው ጠባብ ነው። ወዳጅ ቀጥል በርታ የምትሉኝ ሰዎች በኮሜንትም ባዮ ላይ ቲክቶክ ባዮ ላይ ስልክም አለ ጻፉልኝ። ይሄ ቪዲዮ ዩቲዩብ ላይ ይደርሳችኋል። አመሰግናችኋለሁ።